በቤተ ክርስቲያን ውስጥ ያለ ሁሉ እኮ የዳነ አይደለም። ቆሞ ጌታን የተቀበለ ሁሉ የዳነ አይደለም። ብዙ ጊዜ ችግራችን የዳነው በእምነት ነው። እሱ ላይ ብቻ ነው የምንቀረው። ብቻውን በቆመ እምነት እንደዳንን እምነት ብቻ ብለን ነው የምናስበው። ከእምነት ወደሚገኝ መታዘዝ ነው የተጠራ ነው። ያመነ ሰው ወደ መታዘዝ መምጣት አለበት። ሕይወቱ መታዘዝ የሚታይበት መሆን አለበት። አለበለዚያ መዳኑን በምን እናውቃለን? ወንጌል እንደለወጠን በምን ይታወቃል? በቤተ ክርስቲያን ውስጥ ያለ ሁሉ እኮ የዳነ አይደለም። ቆሞ ጌታን የተቀበለ ሁሉ የዳነ አይደለም። ስንዴው መሃል እንክርዳድ አለ። መጽሐፉ እንደሱ ነው የሚለው። አሳ አጥማጁ ያወጣው መረብ ውስጥ አሳ ብቻ አይደለም ያለው። ቀኑ ሲመጣ የሚገለጡ ብዙ ነገሮች አሉ። የኢየሱስ ስም የጠራ ሁሉ በቤተ ክርስቲያን መባና አስራት የሰጠ ሁሉ የዳነ አይደለም። እያየን ነው አይደል? ዘመኑ ግልጥ ነው። በኢየሱስ ስም የሚሰሩ በአገልግሎት ስም የሚሰሩ ብዙ ነገሮች እናያለን። ከእምነት ወደሚገኝ መታዘዝ ነው። መልእክቱንም ሲጨርስ ይህን ነገር ያነሳባል 16:26 አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ። እምነትና መታዘዝ የተያያዘ ነው። እምነት ብቻውን ሊቆም አይችልም። ዕብራውያን 11 ላይ አብርሃም እንዳመነ እንደታዘዘም ሰምታችኋል ነው። አመነ አብርሃም፣ ከዛ ደግሞ ምን አደረገ? ታዘዘ። መታዘዝ ከእምነት ጋር መጣበቅ አለበት። እምነት ወደ መታዘዝ፣ እግዚአብሔርን ወደ መታዘዝ፣ ጽድቅን ወደ መታዘዝ፣ ፍቅርን ወደ መታዘዝ፣ ክርስቶስን ወደ መታዘዝ፣ የእግዚአብሔርን ፈቃድ ወደ መታዘዝ መምራት አለበት። እግዚአብሔርን እሺ ወደ ማለት፣ የእግዚአብሔርን ፈቃድ እሺ ወደ ማለት መሄድ አለበት። እምነት ከመታዘዝ ጋር ካልተገናኘ፣ ሰዎች የመታዘዝ ልጆች ካልሆኑ፣ አመጻ በሕይወታቸው የሚገለጥ ከሆነ አምነዋል። እምነት ምንድነው? እምነት ዝም ብሎ የአእምሮ ኮንቪክሽን ብቻ ነው? ምንድነው እምነት? ለክርስቶስ አሊጀንስ ካልሆነ፣ መገዛት ካልሆነ፣ መታዘዝ ካልሆነ፣ ኢየሱስ ክርስቶስን ጌታ የስል እኔ ምንድነኝ ማለት እያልኩ ነው? ባሪያ ነኝ እያልኩ ነው። እታዘዝሃለሁ፣ ሰማሃለሁ እያልኩ ነው። እምቢ አልልም እያልኩ ነው። ስለዚህ ሐዋርያው ጳውሎስ የሚለው እምነት ወደ ምን መምራት አለበት? ወደ መታዘዝ መምጣት አለበት። ከእምነት ወደሚገኝ መታዘዝ። አለበለዚያ ኢየሱስ ጌታ ነው ማለት መፈክር ብቻ ነው። አምኛለሁ ማለት መፈክር ብቻ ነው። በማመኔ ብቻ ብሎ መዘመር መዝሙር ብቻ ነው፣ ሕይወት አይደለም። መታዘዝ ከሌለበት ራሳችንን ልንመረምር የሚገባው እዚህ ላይ መታዘዝ በሕይወቴ አለ ወይ የሚለውን ልንመረምር ይገባል። ጊዜው ወስጃለሁ።